አማኑኤልን የጸነስሽ እመቤቴ ማርያም ሆይ ደስ ይበልሽ። የማኅፀንሽ መሠረት ሳይናወጥ አምላክን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ሰላምታ ይገባሻል። ማኅፀነ ድንግልናሽ ፈጽሞ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላም ልዩ መድኃኒታችን በመውለድሽ እናትን አገልጋይ ተብለሻልና ሰላምታ ይገባሻል። እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቁር ወጋይሃ ቅዱስ ፓትርያርክ ብፁዓን ርዕሰ ሊቃነ ጳጳሳት አባ ማትያስ ወአባ ወኪል ጳጳስና አባ ዲሜጥሮስ ወምስለ ኩሉ ሕዝበ ክርስቲያኑ ይገባል ሀገር ኢትዮጵያ ለዓለመ ዓለም። በድንጋሌ ሥጋ በድንጋሌ ነፍስ የጸናች አምላክን የወለደች እመቤታችን ክብርት ማርያም ያደረገችው ተአምር ይህ ነው። ጌታችንም ዮሐንስን በመስቀል ላይ ሳለው አይሁድ በእኔ ላይ ያደረጉትን ከእኔ ባየኸው ሁሉ ሥራ ምስክር ትሆን ዘንድ ወደ ንጉሥ እንጢባርዮስ ሂድ አለው። መድን ጌታም ይህን ካለ በኋላ ንጹሐን ከሆኑ ደቀ መዛሙርቱ ተሰወረ። የጌታችን ኢየሱስ ክርስቶስ ወዳጅ ዮሐንስም ወደ ሮም ንጉሥ ጢባርዮስ በደረሰ ጊዜ ንጉሥ ጢባርዮስ የጌታ ወዳጅ ዮሐንስ የምትባለው አንተ ነህን? አለው። የተመሰገነ ዮሐንስም እውነቱን አልካደም። ነገር ግን እንዲህ አለ፣ አዎ ሳይገባኝ በዚህ ስም ጠራኝ። ጌታዬ ንጉሥ ሆይ ይህማ ባይሆን ከእግሮቹ የጫማውን ማሰቢያ መፍታት ማን ይችላል እላለሁ። ብርሃንንስ ማን መፍታት ይችላል እላለሁ። ብርሃንንስ መያዝ ፀሐይንና መብረቅንስ መዳሰስ የሚችል ማን ነው? እንደዚሁም እርሱ ብርሃን ሲሆን በማይመረመር ጥበቡ ፈጣሪያችን እርሱ ወዶ ስለኛ ራሱን አዋርዶ በፍቅሩ መረጠን፣ ወንድሞቹና ደቀ መዛሙርቱም አደረገን። ንጉሥ ሆይ እውነቱን እነግርሃለሁ፣ እርሱ ባሮቹ ሊለን አልወደደምና ወራሾቹና ወንድሞቹ አደረገን እንጂ። የባርዮስም ይህን ሁሉ ኃይል ማድረግ ሲችል አምላክም ሲሆን አይሁድ ይወግዙት ዘንድ እንግዲህ እንዴት ቻሉ? አለው። የተመሰገነ ዮሐንስም ንጉሥ ሆይ ከጎኑ ከሚፈሰው የሕይወት ምንጭ ውሃና ደም ከዚያ የሕይወት ውሃን ይሰጠን ዘንድ ስለ እኛ ወርዶ ተሰቀለ አለው። ዳግመኛም ያደረገውን ተአምራት እነግርሃለሁ። እናቱ ልጄ ወዳጄ ሆይ ወደ ሰርግ ለተጠሩት ለወንድሞች የሚያጠጧቸው የወይን ጠጅ የላቸውም ባለችው ጊዜ አንቺ ሆይ የምትለምኚው ይህ ምልክት የሚሆነው በኋለኛይቱ ቀን ወደ ሰርግ የተጠሩት ይጠጡት ዘንድ ከውሃ ጋር የተዋሃደ ወይን ይሰጣቸዋል አላት። እኔም በኋለኛይቱ ቀን ለዘላለሙ ለኃጢአት ማስተስሪያ ሊሆን ከእርሱ ይጠጡ ዘንድ በምድር ላይ ለሚኖሩ ምዕመናን ሁሉ ከጎኔ የፈሰሰውን ውሃና ደም ሰጣቸዋለሁ አላት። በመጀመሪያ ያደረገውን ነገሩ፣ በኋላም እንደተናገረ ሰጠ። አሁንም ንጉሥ ሆይ የመለኮትን ባህሪ ትመረምር ዘንድ ለአንተ ተገቢ አይደለም አለው። ንጉሥም በሰቀሉት ጊዜ በዚያ በፊቱ ቁመህ የነበርክ አንተ ነህን? አለው። በእንጨት መስቀል ላይ ሳለ በጌታችን ኢየሱስ ክርስቶስ አይሁድ ላደረጉት ሁሉ ምስክር የሆንኩ የጻፍኩ እኔ ነኝ አለው። ንጉሥም እንዴት እንደሰቀሉት ንገረኝ፣ የምትችለው ከሆነ በእንጨት መስቀል ላይ ሳል፣ እንዳየኸው ስዕሉን ሳልልኝ አለው። እርሱም ንጉሥ ሆይ በእርሱ ላይ ያደረጉትን ሁሉ እኔ እስልልሃለሁ አለው። ያን ጊዜው ሰፊ የለዘበ የከበረና መልኩ ያማረ ድንጋይ ያመጡለት ዘንድ አዘዘ።
ዮሐንስም ጌታችን ኢየሱስ ክርስቶስ በተሰቀለበት አምሳል በከበረው ድንጋይ ላይ ሳለለት። የተመሰገነ ዮሐንስም በየጌታችን ኢየሱስ ክርስቶስን ስዕሉን ሰርቶ በፈጸመ ጊዜ ራሱን ዝቅ አድርጎ የሕያው ባሕሪ የእግዚአብሔርን ልጅ ስዕልን ሳመ። የስዕሉም ከንፈር ከብፁዕ ዮሐንስ ከንፈር ጋር ተጠግቶ ለረጅም ጊዜ ቆየ። ንጉሥ ጢባርዮስም ይህን ባየ ጊዜ እጅግ አደነቀ። በዚያ ጊዜ ንጉሡ እየሰማ የመድህን ስዕል ጮኸ። አንዱ ከዚያ ከቆመበት ዘንድ ስዕሉ ዮሐንስ ወዳጅ እያለ ሲናገር ይሰማ ነበር። ስዕሉም ለዮሐንስ ብዙ ነገርን ነገረው። ከተናገረው በኋላ ስዕሉ ዝም አለ። ንጉሡም ይህን ተአምር ባየ ጊዜ የከበረ ደቀ መዝሙር ዮሐንስን ተነስቶ ሳመው። በእውነት አንተ የክርስቶስ ደቀ መዝሙር ነህ አለው። ንጉሡም ይህን ካለው በኋላ የወልደ እግዚአብሔርን ስዕል ተሳለመ፣ ሰገደለትም። በሮም ሀገርም አቆመው። ለከበረ ዮሐንስም ድንቅ የሆነ ብዙ እጅ መንሻ ቀረበለት። ዮሐንስ ግን ምንም ምን ከእርሱ ሊቀበል አልወደደም። ወዲያውኑ ከከተማ ወደ ዱር ወጣ። ሐዋርያት ወዳሉበት ወደ ኢየሩሳሌም እስከምታደርሰው ድረስ ብሬት ደመና ተሸከመችው። ሰላምታ ሰጥቷቸው የሆነውን ሁሉ ነገራቸው። ሐዋርያትን በሰሙ ጊዜ በቦታው ሁሉ ስለሚደረግ ስለ ተአምራቱ ገናናነት እግዚአብሔርን አመሰገኑ። በዚያን ጊዜም ንጹሐን ሐዋርያት እርስ በርሳቸው ተወዳጅ ወንድማችን ዮሐንስን ለማየት እንዳደለን ደግሞ የሁላችን እናት የሆነች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የአምላክን እናት ንጽሕት እመቤታችን ማርያምን እናያት ዘንድ እንዲሁ ያድለን ተባባሉ። እነርሱም ይህን ካሉ በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም እነሆ ሊነገር በማይቻል ክብር ሆና ከሰማይ ወርዳ በፊታቸው ቆመች። ባዩአትም ጊዜ ፈርተው ደንግጠውም ከእግሯ በታች ወደቁ፣ እንደ በድንም ሆኑ። እሷ ግን በመጀመሪያ የዮሐንስንና የያዕቆብን እጆቻቸውን ይዛ አስነሳቻቸው። ከዚህ በኋላ ሐዋርያትን ሁሉ አስነስታ ፍርሃትን ከእርሳቸው አራቀችላቸው። የመንግሥተ ሰማያትንም ምስጢር ነገረቻቸው። የተወደዳችሁ ወንድሞቼ ሆይ እመቤታችን ማርያም ለነቢያት፣ ለሐዋርያት፣ ለሰማዕታትም ረዳታቸው እንደሆነች ይወቁ። እርሷን አይተው በረከቷን ይቀበሉ ዘንድ ሐዋርያት እንደተጉ ረድኤቷን ለማግኘት ሰው ሁሉ ይትጋ። ልመናዋ በረከቷ ከእኛ ጋር ለዘላለሙ ይሁን። Amen.
ኢየሱስ ክርስቶስ በቃሉ ተአምር ወመንክር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምሕረቱ ይሃሉ ምስሌነ ለዓለመ ዓለም አሜን። ይቅርታው ቸርነቱ ከእኛ ጋር ለዘላለሙ ይኑርና ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ያደረገው ድንቅ ተአምር ይህ ነው። ከጌታችን ኢየሱስ ሁለት ወንበዴዎች ሰቀሉ። የአንደኛው ስሙ ጥጦስ ነው። እርሱንም በጌታ ቀኝ ሰቀሉት። የሁለተኛውም ስም ዳክርስ ነው። እርሱንም በግራ ሰቀሉት። ልብሴን ለራሳቸው ተካፈሉ፣ በመጎናጸፊያ ዕጣ ተጣጣሉ ያለው የነቢዩ ዳዊት ቃል ይፈጸም ዘንድ ልብሶቹን ከእርሱ በወሰዱ ጊዜ ጭፍሮች ዕጣ ተጣጣሉበት። በግራ የተሰቀለው ወንበዴ ጌታችን አንተ የእግዚአብሔር ልጅ የሆንክ ራስህን አድን፣ አንተ የእግዚአብሔር ልጅ ከሆንክ ራስህን አድን እኛንም አድነን አለው። በቀኝ የተሰቀለው ወንበዴ ዝም በል ብሎ ገሰጸውና እኛስ በበደላችን ተሰቅለናል፣ ይህ ሰው ግን ኃጢአትና በደል የለበትም አለው። ይህን ባለ ጊዜ ዓይነ ልቡናው ተከፍቶለት ጌታችን ኢየሱስ ክርስቶስ በሰማያት በጌትነቱ ዙፋን ተቀምጦ መላእክት በዙሪያው ቆመው ሲያመሰግኑ አየው። ይህንን ባየ ጊዜ አፉን ከፍቶ ጌታ ኢየሱስ አቤቱ በጌትነት በመጣህ ጊዜ አስበኝ አለው። ጌታችን ኢየሱስ ክርስቶስም እነሆ ክብሬን ጌትነቴን ለማየት የበቃ ሆነሃል፣ ርስት ሰማያዊት ከሚወርሱ ሰዎች ጋር አብረኸኝ ዛሬ በተድላ ገነት እንደምትኖር በእውነት እነግርሃለሁ። ወደ ተድላ ገነትም ግባ፣ እነሆ በሮቿን ትከፍት ዘንድ ስልጣን ሰጥቼሃለሁ። መላእክትም ብታያቸው አትፍራ፣ በላዩም ከምትሄድበት የእሳት ባህር የተነሳ አትፍራ፣ ልትከለከል አትችልምና ዛሬ ከኔ ጋር በዚህ እንደምትኖር ወደ ገነት በመግባት አዳምንም እንደምትቀድመው እወቅ አለው። ከዚህም በኋላ ጥጦስ ሆይ በግብፅ ጎዳና የነገርኩህ ነገሬ ዛሬ ተፈጸመ አለው። ይቅርታው ቸርነቱ ለዘላለሙ ከሁላችን ጋር ይኑር አሜን። Thank you.
ቅዱስ ስብሐት ለከ ኢየሱስ በይባለ ስብሐት ለከ ኢየሱስ ቀዳሴ ሥጋውነ ስብሐት ለከ ኢየሱስ Oh
Oh
ጌታ ኢየሱስን ተቀብለው ከአደባባይ ወደሚፈርዱበት ቦታ ወሰዱት። የጭፍሮቹንም ሰራዊት ሁሉ ሰበሰቡ። ልብሱን ገፈው ቀይ ግምጃ ለበሱት። ጭፍሮችም የእሾህ አክሊል ጎንጉነው በራሱ ላይ ደፉበት። በቀኝ እጁም ዘንግ አስያዙት። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላምታ ይገባል እያሉ ዘበቱበት። በላዩ ይተፉበት። ያስያዙትንም ዘንግ ተቀብለው ራሱን በዘንግ ይመቱት ነበር። ከዘበቱበትም በኋላ ያን ቀይ ግምጃ ገፈው ልብሱን አለበሱትና ሊሰቅሉት ወሰዱት። ሲወጡም ስሙ ስምዖን የሚባል የቀሬና ሰው አግኝተው መስቀሉን ይሸከም ዘንድ አስገደዱት። ትርጓሜው የራስ ቅል ወደሚባል ጎልጎታ ወደሚባል ቦታ በደረሱ ጊዜም ከሐሞት የተቀላቀለ ወይንን ይጠጣ ዘንድ ሰጡት። ቀምሶም መጠጣትን እምቢ አለ። ከሰቀሉትም በኋላ ዕጣ ተጣጥለው ልብሱን ተካፈሉ። ልብሴን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ከዚያም ተቀምጠው ይጠብቁት ነበር። ከራሱም ላይ ይህ የአይሁድ ንጉሥ ኢየሱስ ነው የሚል የወገቡን ጽሑፍ ጽፈው አኖሩ። ከዚህም በኋላ ሁለት ወንበዴዎች አንዱን በቀኙ አንዱን በግራው ከእርሱ ጋር ሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበር። ቤተ መቅደስን የምታፈርሰው በሦስተኛው ቀን የምታንጸው አንተ ሆይ ራስን አድን፣ የእግዚአብሔር ልጅ እስከሆንክ እስኪ ከመስቀል ውረድ ይሉት ነበር። እንዲሁም የካህናት አለቆች ከጻፎችና ከሽማግሌዎች ጋር ይዘብቱበት ነበር። እንዲህ እያሉ ሌላውን ያድናል፣ ራሱን ግን ማዳን አይችልም። የእስራኤል ንጉሥ ከሆነ እንግዲህ አሁን ከመስቀሉ ይውረድና አይተን እንመንበት። በእግዚአብሔር ከታመነ ይወድቀው እንደሆነ እነሆ አሁን ያድነው፣ እኔ የእግዚአብሔር ልጅ ነኝ ይላልና። ከእርሱ ጋር የተሰቀሉ ወንበዴዎችም እንዲሁ ያሽሟጥጡት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ዓለም ሁሉ ጨለማ ሆነ። ጊዜ 6 ሰዓት አልበስዎ አልባሲሁ ለኢየሱስ ወወሰድዎ ይስቅልዎ ጊዜ 6 የማርቆስ ወንጌል ምዕራፍ 15 ቁጥር 16 እስከ 33። ወታደሮች ወደ ግቢ ውስጥ
ውስጥ ወደ ፍርድ መቀበያዋ ገቡት። ባለወጎቹም ጭፍሮች ሁሉ ጠሩ፣ ነጭ ሐርን አለበሱት፣ የእሾህ አክሊልንም ጎንጉነው በራሱ ላይ ደፉበትና ተዘባበቱበት። የአይሁድ ንጉሥ ሆይ ሰላምታ ይገባሃል ይሉት ነበር። ራሱን በዘንግ ይመቱት፣ ይተፉበት፣ ተንበርክከውም ይሰግዱለት ነበር። በዘበቱበትም ጊዜ ያንን ነጩን ሐር ገፈፉና ልብሱን አልብሰው ወደሚሰቅሉበት ቦታ ወሰዱት። መስቀሉንም ይሸከም ዘንድ የቀሬና ሰው የሆነ ከመንገደኞች አንድ ስምዖን የሚባል መንገድ ኃላፊ ከበረሃ ሲመለስ ያዙት። እሱም የእለእስክንድሮስና የሮፎስ አባት ነው። ትርጓሜውም የራስ ቅል ወደሚሉት ወደ ጎልጎታ ስፍራ ወሰዱት። ከከርቤ ጋር የተቀላቀለ ወይም ሊጠጣ ሰጡት። መጠጣትን እምቢ አለ። እሱን ሰቀሉና በልብሶቹ ላይ ዕጣ ተጣጥለው እንደ ድርሻቸው ተከፋፈሉ። ሲሰቅሉትም 3 ሰዓት ነበር። የበደሉ ደብዳቤው የአይሁድ ንጉሥ ነው ይል ነበር። ከእሱ ጋር አንዱን በቀኙ አንዱን በግራው 2 ወንበዴዎችን ሰቀሉ። መጽሐፍ ከአመፀኞች ጋር ተቆጠረ ያለው ተፈጸመ። መንገድ ተላላፊዎችም ይሰድቡት ነበር። ራሳቸውንም እየነቀነቁ እንዲህ ይሉት ነበር፣ አቦይ ቤተ መቅደስን አፍርሶ በሦስተኛው ቀን የሚሠራው ራስህን አድን፣ ከመስቀልም ውረድ። እንዲሁም የካህናት አለቆችና ጻፎች ይዘብቱበት ነበር። ሌላውን የሚያድን ራሱን ግን ማዳን የማይችል ይሉትም ነበር። እርሱ የእስራኤል ንጉሥ ክርስቶስ ከሆነ እስኪ አሁን ከመስቀሉ ይውረድና አይተን እንመንበት ይሉ ነበር። አብረውት የተሰቀሉትም ያሽሟጥጡት ነበር። ቀትርም በሆነ ጊዜ ፀሐይ ጨለመ፣ ዓለምም ሁሉ እስከ 9 ሰዓት ድረስ ጨለማ ሆነ። ጊዜ 6 ሰዓት አበጡ ወለስምዖን ከመ ይጹር መስቀሎ ጊዜ